ሰላም ውድ ተመልካቾቼ፣ ዛሬ አማዞን እንዴት እንደተመሰረተና ስለ ባለቤቱ ጄፍ ቤዞስ የምናወራ ይሆናል። አማዞን እንዴት ተመሰረተ? እንደ አውሮፓውያን አቆጣጠር በጃንዋሪ 12 1964 ዓ.ም ሜክሲኮ በተባለች የአሜሪካ ክፍለ ግዛት ውስጥ የተወለደው ጄፍ ቤዞስ ገና በወጣትነቱ ነበር ለኮምፒውተር ፍቅር ያደረበት። ከዚህም የተነሳ የወላጆቹን የመኪና ማቆሚያ ጋራዥ በመውሰድ የራሱ የኮምፒውተር ቤተ ሙከራ አደረገው። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ከተመረቀ በኋላ በታዋቂው የፕሪንስተን ዩኒቨርሲቲ የመጀመሪያ ዲግሪውን በኮምፒውተር ሳይንስ እና ኤሌክትሪካል ኢንጂነሪንግ በ1986 ዓ.ም በከፍተኛ ማዕረግ ተመርቋል። እንደተመረቀም የስራ መቀጠር እድሎችን ያገኘው ጄፍ ቤዞስ በኒውዮርክ ከተማ በከፍተኛ ደሞዝ እና ኃላፊነት ተቀጥሮ መስራት ጀመረ። በ1994 ዓ.ም ጄፍ ቤዞስ አንድ አስገራሚ መረጃን ተመለከተ። የኢንተርኔት አጠቃቀም በዓመት 2300% እያደገ ነበረ። ብዙዎች ይህንን እንደ ጊዜያዊ ፋሽን ሲመለከቱት፣ ቤዞስ ግን የወደፊቱ ዓለም መሆኑን ተረዳ። በዚህም ምክንያት ተቀጥሮ የሚሰራበትን ስራ ለቆ በመውጣት ዛሬ በኢንተርኔት ዘርፍ ታላቅ ስኬትን ያቀዳጀውን አማዞንን ለማቋቋም ተነሳ። ስራውን የመልቀቅ እርምጃው እንደ እብድ ቢያስመስለውም የፈጠራ ባለሙያዎች ባህሪ አንድን ነገር ለመሞከር መድፈርና ውድቀትን አለመፍራት በጄፍ ቤዞስ ውስጥም ጎልቶ ታይቷል። ቤዞስ ስራውን ከመልቀቁ በፊት አንድ ፍልስፍናም ተጠቅሞ ነበረ። ሪግሬት ሚኒማይዜሽን ፍሬምወርክ ወይም የጸጸት ቅነሳ ዘዴ ይለዋል። 80 ዓመት ሲሞላኝ ይህንን አዲስ ነገር ባለመሞከሬ እጸጸታለሁ ወይ ብሎ ራሱን ጠየቀ። መልሱም አዎ ነበረ። ስለዚህ በ1994 ዓ.ም ኒውዮርክን ለቆ ወደ ሲያትል ተጓዘ። ኑሮውንም በሲያትል ከተማ በማድረግ የመጀመሪያውን የመጽሐፍ መገበያያ ድረገጽ ይፋ አደረገ። የመኖሪያ ቤቱን፣ የመኪና ጋራዡን፣ የኮምፒውተር ተቋሙ፣ መኝታ ቤቶቹን ቢሮ በማድረግ ከጥቂት ሰራተኞቹ ጋር ስራውን ጀመረ። 300 ያክል ዘመድ ወዳጆቹን ለሙከራ ወደ ስራው የመገበያያ ድረገጽ በመጋበዝ አነስተኛ ክፍያን እየተቀበለ መጽሐፍትን በኢንተርኔት ላይ መሸጥ የጀመሪያው ስራ በጁላይ 1995 ዓ.ም አማዞን.ኮም በሚል ስም ለተጠቃሚ ክፍት አደረገ። ቤዞስ አማዞንን የሚለውን ስም ያወጣው በሁለት ምክንያቶች ነበረ። የመጀመሪያው የአማዞንን ጫካ በመወከል በርካታ መጽሐፍት የሚገኙበት ግዙፍ የኢንተርኔት መደብር መሆኑን ለማሳየት ነበር። ሁለተኛው ደግሞ በወቅቱ ድረገጾች በፊደል ቅደም ተከተል ይደረደሩ ስለነበር በቀላሉ ለሰዎች በድረገጾች ማሰሻ ላይ እንዲታይ ታስቦ ነበር። በዚህ የመለያ አርማ ላይ ያለው ኤ ተነስቶ ዜድ ጋር የሚደርስ ቀስት ሁሉንም ነገር በአማዞን ላይ ማግኘት እንደሚቻል ለማሳየት ነው። ድረገጹ ተወዳጅነትን ያተረፈው ወዲያውኑ ነበር። በ60 ቀናት ውስጥ ያለምንም ማስታወቂያ በበርካታ የአሜሪካ ግዛቶችና ከ45 በላይ አገራት ውስጥ የሚገኙ ደንበኞች ዋጋው ከ$20,000 በላይ የሚያወጣ መጽሐፍት ግዢን ፈጸሙ። በ1997 ዓ.ም አማዞን አክሲዮኑን ለህዝብ መሸጥ ጀመረ። ጄፍ ቤዞስ በድረገጹ ላይ የሚሸጠውን ዕቃ ከመጽሐፍት ባለፈ መልኩ በማሳደግ ሲዲዎችንና ፊልሞችን አካቶ መሸጥ ጀመረ። ቀጥሎም የህፃናት አሻንጉሊቶችን፣ ልብሶችን፣ የኤሌክትሮኒክስ ዕቃዎችን እና በርካታ ምርቶችን መሸጥ ቀጠለ። በወቅቱ ተከስቶ የነበረው የኢንተርኔት ኢኮኖሚ ቀውስ ዶትኮም ክራይሲስ ብዙ ኩባንያዎችን ከገበያ ውጭ ቢያደርጋቸውም አማዞን ግን ትርፋማነቱን ቀጥሎ በ1995 ዓ.ም ካካሄደው የ$500,000 ሽያጭ በጥቂት ዓመት ውስጥ ቁጥሩ እጅግ ጨምሮ ወደ ሚሊዮኖች ገባ። አማዞን በ2007 ዓ.ም የመጽሐፍት ነባራዊ እውነታን የሚቀይር ፈጠራ አስተዋወቀ። ኪንድል የዲጂታል መጽሐፍት ማንበቢያ ወይም ደግሞ ኢሪደር በመፍጠር የታተመ መጽሐፍትን ከመግዛት በተጨማሪ አንባቢዎች ዲጂታል መጽሐፍትን ገዝቶ በማውረድ እንዲጠቀሙ አስቻለ። እንደ አውሮፓውያን አቆጣጠር በ2005 ነበር አማዞን ፕራይም የተጀመረው። ደንበኞች በዓመት የተወሰነ ክፍያ ከፍለው ዕቃቸው በ2 ቀን ውስጥ እንዲደርሳቸው ተደረገ። ይህ የሰዎችን የመገበያያ ልምድ ለወጠው።
በተጨማሪም አማዞን ዌብ ሰርቪስ ወይም ደግሞ AWS የተባለው የቴክኖሎጂ ዘርፍ ተመሰረተ። ዛሬ እንደ ኔትፍሊክስ እና ናሳ ያሉ ግዙፍ ተቋማት የሚጠቀሙት የአማዞንን የኮምፒውተር መሰረተ ልማት ነው። አማዞን ዛሬ ሱቅ ብቻ ሳይሆን የኢንተርኔት የጀርባ አጥንትም መሆን ችሏል። በአሁኑ ሰዓት በዓመት በአማካኝ ወደ 130 ቢሊየን በላይ ሽያጭ ያከናውናል። በአሁኑ ወቅት ጄፍ ቤዞስ ከ110 ቢሊዮን ዶላር ሀብት በላይ በማካበት በአጠቃላይ የሰው ልጅ ታሪክ ውስጥ ከኤለን ማስክ ቀጥሎ ትልቅ ባለጸጋ ሊሆን በቅቷል። ከ1990ዎቹ ጀምሮ በዓለም ላይ አንደኛ ባለጸጋ የሆነውን ቢል ጌትስ ለመጀመሪያ ጊዜ በሀብት በመብለጥ የዓለማችን የአንደኛ ባለጸጋ መሆን የቻለውም በ2017 አጋማሽ ላይ ነበር። የቤዞስ የአመራር ጥበብ ለየት ያለ ነው። በስብሰባዎች ላይ አንድ ወንበር ባዶ እንዲሆን ያደርጋል። ያ ወንበር ደንበኛውን ይወክላል። እኛ የምንወስነው ውሳኔ ደንበኛውን ያስደስተዋል ወይ ብሎ ዘወትር ይጠይቃል። ቤዞስ በድርጅቱ ሁልጊዜ እንደ አዲስ ተቋም እንዲያስብ ይፈልጋል። ይህም ዴይ ዋን የመጀመሪያ ቀን ይለዋል። ሁለተኛ ቀን ዴይ ቱ ከመጣ ድርጅቱ መሞት ይጀምራል ብሎ ያምናል። ሆኖም ይህ ጠንካራ የስራ ባህል በሰራተኞች ላይ ጫና እንደሚፈጥርና የስራ ሁኔታው ከባድ እንደሆነ በመጥቀስ ብዙ ትችቶችም ይቀርብበታል። በ2021 ዓመተ ምህረት ጄፍ ቤዞስ ከአማዞን ዋና ስራ አስፈጻሚነቱ ወረደ። አሁን ትኩረቱ ብሉ ኦሪጅን በተባለው የጠፈር ምርምር ድርጅቱ ላይ ነው። ቤዞስ ከልጅነቱ ጀምሮ ህዝቦች በጠፈር ላይ እንዲኖሩ ያልም ነበር። አማዞን በመጽሐፍ በመሸጥ ተጀመረ። ዛሬ ግን ከምግብ እስከ ደመና ቴክኖሎጂ፣ ከፊልም ዝግጅት እስከ ጠፈር ምርምር የማይነካው ዘርፍ የለም። ጄፍ ቤዞስ ዓለማችን የምትገበያይበትን መንገድ ሙሉ በሙሉ ቀይሮታል ማለት ያስደፍራል። የቤዞስ ጉዞ የሚያስተምረን ትልቅ ነገር ቢኖር ራዕይ ካለህና ለረጅም ጊዜ ለመታገዝ ዝግጁ ከሆንክ ከጋራጅ ተነስተ ዓለምን መለወጥ ትችላለህ። ጄፍ ቤዞስ እንደሚለው ገና የመጀመሪያ ቀን ዴይ ዋን ላይ ነን። ሰላም ሁኑ።